የሚባሉት ነው በዋናነት የምንመለከተው። እነዚህ ብርቅዬ የዱር እንስሳት የሚባሉት እነማን ናቸው? በኢትዮጵያ ብቻ የሚገኙ እንስሳት ምን ይባላሉ? ብርቅዬ የዱር እንስሳት። እነዚህ በኢትዮጵያ ብቻ የሚገኙ ብርቅዬ የዱር እንስሳት ማን ማን ናቸው ስንመለከት፣ ብርቅዬ የዱር እንስሳት የመጀመሪያው ነው ዋሊያ አይቤክስ። ዋሊያ አይቤክስ። ሁለተኛው የደጋ አጋዘን ወይም ኒያላ ብለን እንጠራዋለን። ሶስተኛው ጭላዳ ዝንጀሮ። አራተኛው የሚኒሊክ ድኩላ። አምስተኛው ቆርቄ። 6 ቀይ ቀበሮ። 7 የዱር አህያ። ስለዚህ በኢትዮጵያ የሚገኘው የዱር እንስሳት ቁጥራቸው ስንት ነው? 7። እነሱም እነማን ናቸው? ዋሊያ አይቤክስ፣ የደጋ አጋዘን፣ ጭላዳ ዝንጀሮ፣ ሚኒሊክ ድኩላ፣ ቆርቄ፣ ቀይ ቀበሮ፣ የዱር አህያ። እነዚህ በኢትዮጵያ በተለያዩ አካባቢዎች የሚገኙ የዱር እንስሳት ናቸው። ብርቅዬ የዱር እንስሳት ብለን የምንጠራቸው ናቸው። መገኛቸው በየት ነው የሚለው ስንመለከት ዋሊያ አይቤክስ በሰሜን ተራሮች ብሔራዊ ፓርክ ይገኛል። ዋሊያ አይቤክስ ሰሜን ተራሮች ብሔራዊ ፓርክ። የደጋ አጋዘን በባሌ ተራሮች ብሔራዊ ፓርክ። የደጋ አጋዘን በባሌ ተራሮች ብሔራዊ ፓርክ። የጭላዳ ዝንጀሮ በሰሜን ተራሮች ብሔራዊ ፓርክ ይገኛል። የሚኒሊክ ድኩላ በሰሜንና ባሌ ተራሮች ብሔራዊ ፓርክ ይገኛል። በሰሜንና ባሌ ተራሮች ብሔራዊ ፓርክ ይገኛል። የቆርቄ በነጭ ሳር ብሔራዊ ፓርክና ሰንቀሌ በነጭ ሳር ብሔራዊ ፓርክና ሰንቀሌ ጥብቅ የደን ክልል ውስጥ የሚገኝ ነው። ቀይ ቀበሮ በሰሜን ብሔራዊ ፓርክ ተራሮችና በባሌ ብሔራዊ ፓርክ ተራሮች ይገኛል። የዱር አህያ በያንጉ ዲራሳ ብሔራዊ ፓርክ በአፋር ክልል ውስጥ የሚገኝ ነው። ስለዚህ እነዚህ ብርቅዬ የዱር እንስሳት መገኛ ቦታቸውን ይህን ይመስላል። እነዚህ መለከት ያስወዳል። ከእነዚህ ከዱር እንስሳት በተጨማሪ በኢትዮጵያ ብቻ የሚገኙ አዕዋፋት ዝርያዎች አሉ። በኢትዮጵያ ብቻ የሚገኙ ኢትዮጵያ ብቻ የሚገኙ አዕዋፋት አንደኛው ነጭ ፔሊካን። ሁለተኛው ፍላሚንጎ። ሶስተኛው ዝይ። እነዚህ በኢትዮጵያ የሚገኙ ብርቅዬ የአዕዋፋት ዝርያዎች የምንላቸው ናቸው። እንግዲህ በኢትዮጵያ ብቻ የሚገኙ የዱር እንስሳት ብርቅዬ የዱር እንስሳት እንደሚባሉ በኢትዮጵያ ብቻ የሚገኙ የአዕዋፍ ዝርያዎች እንዳሉ አየን። ከዚህ በተጨማሪ እነዚህ የዱር እንስሳቶች ለመጠበቅ ምን ማድረግ ነው? ለዱር እንስሳት መመናመን ወይም የሚያባብሱ መንስኤዎች አሉ። የዱር እንስሳትን መመናመን የሚያባብሱ መንስኤዎች እነማን ናቸው? የዱር እንስሳት እንግዲህ በዱር ውስጥ የሚኖሩ ናቸው። እነዚህ የዱር እንስሳት ብርቅዬ የዱር እንስሳት የምንላቸው በኢትዮጵያ ውስጥ ብቻ የሚገኙና ሌሎችም እንስሳቶች አሉ። በሌሎች ዓለማት ላይ ያሉ በኢትዮጵያ ላይ የሚኖሩ የዱር እንስሳቶች አሉ። በአጠቃላይ ግን በተለይ እነዚህ ብርቅዬ የዱር እንስሳት የሚባሉት ውስጥ በመጥፋት ላይ ያሉ የዱር እንስሳት የምንላቸው አሉ። እነዚህ የዱር እንስሳት ለምንድን ነው ቁጥራቸው እየቀነሰና እየተመናመነ የሄደበት? አንደኛው የእርሻ መሬት መስፋፋት። በዚህ አማካኝነት ምን ይሆናል? ደኖች ይጨፈጨፋሉ። ስለዚህ የእንስሳት መኖሪያ ሲያጡ ምን ይላሉ? ይሰደዳሉ። ህገወጥ አደን የህገወጥ አደን መስፋፋት አሁንም የዱር እንስሳት በስደት
ይህ በአብዛኛው በኢትዮጵያ የሰሜን ክፍል በሚገኘው የራስ ዳሸን ተራራ ወይም ደግሞ የሰሜን ብሔራዊ ፓርክ ላይ በተደጋጋሚ የሚከሰት ክስተት ነው። እንዲሁም የድርቅ መደጋገም የድርቅ መደጋገም እነዚህ ክስተቶች የዱር እንስሳት መመናመንን የሚያፋጥኑ ናቸው። ስለዚህ እነዚህ ነገሮች በተቻለ መጠን እንዳይከሰቱ መቆጣጠርና መከላከል አስፈላጊ ነው ማለት ነው። ሌላው ወደ ምዕራፍ 4 እንገባለን። ምዕራፍ 4 ማህበራዊ አካባቢ እንግዲህ በምዕራፍ 3 ስር እስካሁን ያየናቸው ነገሮች ተፈጥሯዊ አካባቢ ስለሚለው ስለ ተፈጥሮ ስናወራ ነበር። አሁን ደግሞ ስለ ማህበራዊ አካባቢ ነው የምንመጣው። ስለ ማህበራዊ አካባቢ በምንመጣበት ጊዜ አብዛኛው ትኩረት የሚያደርገው እሱ ወደ ማን ነው? ወደ ሰው ልጆች ነው። ወደ ሰው ልጆች ባህል፣ ወደ ሰው ልጆች መስተጋብር፣ የሰው ልጅ እርስ በርሱ የሰው ልጅ ከተፈጥሮ ጋር ስላለው ግንኙነት እርስ በርስ ስላለው መስተጋብር የሚያስረዳ ነው የሚሆነው። ይህም የመጀመሪያው የባህል ይዘት በኢትዮጵያ ምትዋል የባህል ይዘት በኢትዮጵያ እዚህ ጋር ነው የሚሆነው። ከዚህ በፊት ብዙ ነገሮች አሉ። ስለ ባህል፣ ስለ ወግ፣ ስለ ልማድ የተለያዩ ዴፊኒሽኖች ወይም ትርጓሜዎች በመጽሐፋቸው ላይ ተቀምጧል። እሱን አይታወቁት። ነገር ግን በዋናነት አሁን እኔ እዚህ ጋር ያስፈልጋሉ ብዬ የተጠቆማቸው ነጥቦች አንደኛ የተለያዩ ባህል አለ በሀገራችን ውስጥ። እነዚህ የተለያዩ ባህሎች በተለያዩ አካባቢዎች የተለያየ አካባቢ ይዘት፣ የተለያየ አለባበስ ይዘት፣ የተለያየ ጭፈራ ይዘት፣ የተለያየ የአመጋገብ ስርዓት አለው። ስለዚህ እነዚህ ተወሰኑትን ጠቁላቸዋል። ለምሳሌ አሸንዳ በትግራይ ይከበራል። በትግራይ ጨምበላላ በሲዳማ ጊፋታ በወላይታ ሻደይ ላሊበላና ሰቆጣ ሶለል በወልዲያ ከሚከበሩና ከሚታዋቂ ከሆኑ ባህላት ውስጥ ጥቂቶቹ ናቸው። ብዙ አይነት በዓል በኢትዮጵያ አሉ። ከነዚህ ታዋቂ ከሆኑ የኢትዮጵያ ባህሎች ውስጥ ግን ጥቂቶቹና ዋናዎቹ እነዚህ ናቸው። እነሱ መለየት ያስፈልጋል። ከዛ በመቀጠል የቋንቋ ቤተሰቦች ቤተሰቦች እንግዲህ ስለ ቋንቋ ስናገር ኢትዮጵያ ከ80 በላይ ብሔር ብሔረሰቦች ሀገር ናት ወይም መኖሪያ ናት። እነዚህ ከ80 በላይ የሆኑ ብሔር ብሔረሰቦች የራሳቸው የሆነ መግባቢያ እና ምን አላቸው? ቋንቋ አላቸው። ይህ መግባቢያና ቋንቋ የራሱ የሆነ ምድቦች፣ የቋንቋ ምድቦች አሉ። ስለዚህ እነዚህ ቋንቋ ምድቦች በአራት ይከፈላሉ። አንደኛው የሴም ቋንቋ ምድብ። ይህ የሴም ቋንቋ ምድብ ብለን የምንጠራው በአብዛኛው በሰሜኑ የሀገራችን ክፍል የሚነገር ነው። በሰሜኑ ክፍል የሚነገር የቋንቋ ምድብ ሲሆን በውስጡ አማርኛ፣ ስልጥኛ፣ ግዕዝ፣ ትግርኛ፣ አርጎብኛ፣ ጉራጌኛ ወዘተ የመሳሰሉት ቋንቋዎችን ያጠቃልላል። ሁለተኛው የቋንቋ ምድብ የኩሽ የቋንቋ ምድብ ነው። ይህ የኩሽ የቋንቋ ምድብ ብለን የምንጠራው ደግሞ በማዕከላዊና በደቡብ ይላል። በማዕከላዊ ኢትዮጵያና በደቡብ ምዕራብ አካባቢ የሚነገር ቋንቋ ሲሆን በውስጡ እነማን ይዛል የሚመስሉትን አፋርኛ፣ አገውኛ፣ አፋን
የሚያጠቃልል የቋንቋ ምድብ ነው። ሶስተኛው የቋንቋ ምድብ ወይም የቋንቋ ቤተሰብ ደግሞ ምን ብለን እንጠራዋለን? የኦማዊ ቋንቋ። ኦማዊ የቋንቋ ምድብ። ይህ ኦማዊ የቋንቋ ምድብ የቡርጂ ጋሞ ሀመር፣ ወላይቶ እና ሌሎች የመሳሰሉትን ቋንቋ ምድቦች የሚይዝ ነው። አራተኛው የቋንቋ ምድብ የናይሎ ሰሃራዊ የቋንቋ ምድብ ነው። ይህ የቋንቋ ምድብ በምዕራብና በደቡብ ምዕራብ ኢትዮጵያ በምዕራብና በደቡብ ምዕራብ ኢትዮጵያ የሚነገር ነው በስፋት። ምሳሌ በዚህ ቋንቋ ስር ካሉት ውስጥ ምሳሌ ጉሙዝ